የዛሬ ቪዲዮ ያው ስለ ባጃጅ ነው። ወይኔ ባጃጅ ቅርበኝ፣ ባጃጅ የተመታ ላይፍ። ወይኔ ባጃጅ ምን በበደልኩ እግሬን ደሰቅዬ እየበላው እየጠጣው። ወይኔ ባጃጅ ምን አንቀልቅሎኝ ነው እዚህ ስቃይ ውስጥ አመቶ ያስገባኝ። ባልሸጥሽስ አንቺን ባልሸጥ እኮ እንደዚህ አልሰቃይም ነበረ። ወይኔ ባጃጄ፣ ወይኔ 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 ባጃጄ፣ ምን በበደልሽ መሸጥኩሽ? ወይኔ 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 ወይኔ። ሉክ ብራዘር ሉክ። ያው የሚያስተምረን ነገር ያው እንዳሰብነው በቀላሉ 500 600 ሺህ አወጥተን እዚህ ዱባይ ከመጣን በኋላ ያንን ብር ለመመለስ የምናሳየው ስትራግል ቀላል የሚባል አይደለም። እዛ ሆነን በሚነግሩን ብር በኢትዮጵያ ብር እያባዛን ይሄ ሁሉ ብር ደሞዝ ነው እንላለን። ያ ብር ግን ግማሹ ብር ለኛ ላይሆን ይችላል። እና ፕሊስ የምትመጡ ሰዎች አንደኛ ከባድ መስዋዕትነት ባትከፍሉ፣ ትልቅ ኢንቨስትመንት ካወጣችሁ ወይ ወደ ሌላ ሀገር ማሞከር። መምጣት ግዴታ ከሆነ ግን ጊዜ ይፈልጋል፣ ረጅም ጊዜ ይፈልጋል ያወጣነውን ወጪ ለመመለስ፣ ከዛ ወደ ትርፋማነት ለመመለስ። ሌላ ደግሞ ያለምንም ሙያ ወይም ያለምንም የትምህርት ደረጃ ወይ ያለምንም ነገር መተን ሌላ ስራ እንድንሰራ መጠበቅ የለብንም። የምንሰራው እዚህ የሌበር ስራ ነው። ኮንስትራክሽንም ጽዳት ምንም የተገኘ ለዛ ደግሞ የሚከፍለን ገንዘብ በጣም ትንሽ ነው። ከዛ ላይ ስፔሻሊ ወንድ ሲኮን ደግሞ ምግብ ምናምን ሌላ ላይፍ ነገሮች አሉ። እነዛ ነገሮች ሲቀናነሱ ብሩ ዜሮ ይመጣልና ስለዚህ ሙሉ መረጃ ይዘን ብንመጣ ኤክስፔክቴሽናችንን ማስተካከል አለብን ብዬ አስባለሁ። ያ ዱባይ ለመምጣት ያሰበው ወንድማችሁ ላኩለት። ኮሜንት ላይ ያለንን ኤክስፒሪየንስ ሼር አድርጉን። የማያቸውን ስለ ዱባይ አንዳንድ ነገሮች ሼር አረጋችኋለሁ። መልካም ቀን። ፎሎ እያረጋችሁ ቴንክ ዩ